ሰላም ክቡራትና ክቡራን አድማጭ ተመልካቾቼ እንዴት ቆያችሁ? ኃይሉ አበራ ነኝ ከወልቂጤ ዩኒቨርሲቲ። በዚህ ቪዲዮ እንግዲህ በተለያዩ ጊዜያት በኮንስትራክሽን ስፔሲፊኬሽን ኤንድ ኳንቲቲ ሰርቬይንግ በሚለው ኮርሳችን ዙሪያ ለተማሪዎቻችን የጠየቋቸውን የሙከራ እንዲሁም የማጠቃለያ ጥያቄዎችን እንሰራለን። ለዛሬ የምንሰራው የግራውንድ ፍሎር ስላብ ብረት ይሆናል። ለአሰራር እንዲመቸን በየሩም አድርገን እንከፋፍለው እና በአክሲስ ኤቢ እና በአክሲስ ስሪቱ መሀል ያለውን ይሄኛውን ሩም ዋን፣ ይህን ሩም ቱ፣ ይህን ሩም ስሪ፣ ይህን ሩም ፎር እያል ስለዚህ ለምሳሌ የዚችኛዋን ሩም የሩም ዋንን ስንሰራ ወደ ሆሪዞንታል የምንደረድራቸውን ብረቶች ለማግኘት ምንድን ነው የምናደርገው? 3725 ሲካፈል 250 ሲደመር አንድ አድርገን ምን ያክል ብረት እንደሚያስፈልገን እናገኛለን። ተመሳሳይ በዚህ ዳይሬክሽን የምንደረድራቸውን ብረቶች ለማግኘት ደግሞ 3175 ሲካፈል 250 ሲደመር አንድ አድርገን ወደ ላይ ወደዚህ ቨርቲካል ዳይሬክሽን የሚያሳይ መልኩ የምንደረድራቸውን ብረቶች እናገኛለን ማለት ነው። ያው ከስር እየሰራን እንሄድና በየሩሙ ሩም ዋን የብረቱ ሼፕ ምን ይመስላል? ይኸው ተቀምጦልናል። ዲያሜትሩ ባለ ስንት ነው? ተቀምጧል። ኦልሬዲ የተቀመጠው እዚህ ጋር መሙላት ነው ቴብሉን። የብረቱ ሌንግዝ 3175 ይሄኛው ማለት ነው። ስለዚህ እሱ ሌንግዝ እናስቀምጣለን። ስንት ብረት ነው የሚያስፈልገን የሚለው ቅድም እንዳልኳችሁ 3725 ሲካፈል ሴንተር አድርገን ፕላስ ዋን አድርገን እናስቀምጣለን። ስለዚህ 16 ብረት እናገኛለን። ነምበር ኦፍ ሜምበር አሁን የአንዱን ሩም ብቻ ስለሆነ የምንሰራው አንድ ሜምበር ነው ያለን። ስለዚህ ቶታል ነምበር ኦፍ ባር 16 ራሱ ይሆናል። 16 ሲባዛ በ3.175 ስናደርግ 50.8 ሜትር ይሆናል ማለት ነው። በተመሳሳይ ቨርቲካል የምንደረው ደግሞ በዚህኛው ዳይሬክሽን በዚህ ዳይሬክሽን ደግሞ የምንደረድራቸውን ብረቶችን ለማግኘት የብረቱ ሌንግዝ ከዚህ ጫፍ እስከዚህ ጫፍ ያለው ሌንግዝ እንወስዳለን። የብረቱ ሌንግዝ ማለት ያ ማለት 3725 ሚሊ ሜትር ነው። ስንት ብረት ነው ወደዚህ የምንደረድረው የሚለውን ደግሞ ለማግኘት 3175 ሲካፈል ሴንተር ቱ ሴንተር ግን ፕላስ ዋን ጨምረን ብዛቱን እናገኛለን ማለት ነው። እዚህ ከስር እንደምታዩት የብረቱ ሌንግዝ 3.725 ሜትር ነው። ስንት ብረት ነው የምናገኘው? 14 ብረት። ያ ማለት 3175 ሲካፈል ለ250 ሲደመር አንድ አድርገን ማለት ነው 14 ብረት እናገኛለን። ነምበር ኦፍ ባር አንድ ነው። ነምበር ኦፍ ሜምበር ቶታል ነምበር ኦፍ ባር 14 ነው የሚሆነው። ስለዚህ 14ቱን ለ3.725 ስናበዛ 52.15 ሜትር እናገኛለን ማለት ነው። በተመሳሳይ የሁሉም ሩም በዚህ መልክ እንሰራና እያንዳንዱ ሩም ወደ ጎን የምንደረድራቸውን ይዘን በሌላኛውም በዛኛውም ደግሞ በቨርቲካል ዳይሬክሽን የምንደረድራቸውን ብረቶች እያስቀመጥን ዲያሜትራቸውን እንሞላለን። ሌንግዛቸውን፣ ነምበር ኦፍ ባር፣ ነምበር ኦፍ ሜምበር፣ ቶታል ነምበር ኦፍ ባር የሁሉም እያንዳንዱ የአራቱ ሩሞች ማለት ይሄኛውን ሩም ዋን፣ ይሄን ሩም ስሪ፣ ይሄን ሩም ፎር አድርገን አራቱንም ከሰራን በኋላ ፋይናሊ ምንድን ነው የምናደርገው? ቨርቲካሊ መደመር ነው። ባለ 8 ብረት ብቻ ነው ያለ። ስለዚህ እነዚህን ቁጥሮች በሙሉ ስንደማመር አጠቃላይ 465.94 ሜትር ብረት ነው የሚያስፈልገን። እዚህ የአንድ ሜትሩ ብረት ደግሞ
0.395 ኪሎ ግራም ነው 1 ሜትሩ ብረት ማለት ባለ 8 ብረቱ ማለት ነው። ዘን 0.395 ሲባዛ በ465.94 ሜትር ስናደርገው 84.05 ኪሎ ግራም እናገኛለን ማለት ነው። የግሬድ ቢማችንን የሚያስፈልገን ብረት በዚሁ ተመሳሳይ መልክ እንሰራለን ማለት ነው። ዛሬ በዚሁ ይበቃናል። የሳምንት ሰው ይበለን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እወዳችኋለሁ። መልካም ቆይታ። ቻው